ሁልጊዜ ደስ ይበላችሁ፣ ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ የእግዚአብሔር ፍቃድ በክርስቶስ ኢየሱስ ወደ እናንተ ነውና። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 16 እስከ 18። ውድ የትጉና ጸልዩ ቤተሰቦች እግዚአብሔር አምላክ እየረዳን እየተጋን 30 ሺህ ሕዝብ ደርሰናል። አሁንም በቀንና በሌሊት ጌታችንን እያመሰገንን በጸሎት ውስጥ ያለውን ኃይል እየተቀበልን ቁጥራችን እየበዛ የጸሎት ትጋታችንም እየበዛ እየጨመረ ይሄዳል። እግዚአብሔር አምላክ የተመሰገነ ይሆን። ዛሬ ደግሞ በምሽት ጸሎት ተገናኝተናል። ጌታችንን በማመስገን ጸሎታችን እየጀመርን እግዚአብሔር አምላክ ድልንንና በጠላቶቻችን ላይ ኃይልን ይሰጠናል ብለን እየጸለይን ከኔ ጋር እንቀጥላለን። እግዚአብሔር አምላክ የተመሰገነ ይሆን። የነገር ጅማሬው ሁልጊዜ እንደ አማኝ ምስጋና ሊሆን ይገባልና እያመሰገን ነው። ጌታን እያመሰገንን እያከበር ነው ጸሎታችን እንቀጥላለን። መዝሙር 103 ቁጥር 1 ላይ እንደሚናገር ነፍሴ ሆይ እግዚአብሔርን ባርኪ፣ አጥንቶቼም ሁሉ የተቀደሰውን ስሙን ባርኩ፣ ምስጋናውም ደግሞ ፈጽሞ አትርሺ እንደሚል እንዲሁ እግዚአብሔር ያደረገልንን የምንረሳ አመፀኛ ሰዎች አይደለንምና እያመሰገን ነው እንቀጥላለን። ጌታ አምላካችን የተመሰገነ ይሆን። ስለረዳን በዚህ ምሽት እግዚአብሔርን ከኔ ጋር አብረን እናመሰግነዋለን። አሻግረኸኛል። ብዙ የክፉም የደስታም የሐዘንም ምዕራፎች ሲለዋወጡ አንተ ግን ሳትለወጥ አልፋና ኦሜጋ እንደሆንክ ከኔ ጋር ሆነ እዚህ አድርሰኸኛል ስትሉ በዚህ ምሽት ጌታችን እናመስግነው። ጌታ ሆይ ነፍሴ ታመሰግንሃለች፣ አጥንቶቼ እንኳን ሳይቀር አንተን ያመሰግናሉ። የሚታየው ነገር ብቻ ሳይሆን ማለት ነው። አጥንቶቼ በውስጥ ያለው ነገር ሁሉ ላንተ ምስጋናን ያቀርባል እያለን አብረን እንጸልይ። እግዚአብሔር የተመሰገነ ይሁን። ቤት ስፍራውን ያላችሁት በቤታችሁ ናችሁ፣ እየነዳችሁ ነው ይህንን ድምፅ የምትሰሙት። ከሀገሬ ውጭ ሆናችሁ በተለያየ ዓለም ላይ በስደት ላይ ሆናችሁን ያላችሁት ደግሞም እግዚአብሔርን እያመሰገናችሁ በሩቅ ምስራቅ ደግሞም በአሜሪካ በገጠር ውስጥ በተለያየ ስፍራ ሆናችሁ ይህን የምትሰሙ ሁላችን እግዚአብሔር አምላክ የረዳን ሰዎች ነን። እናመስግነው። ጌታ አመሰግንሃለሁ በሉት። ለስም ክብር ይሆን። ነፍሴ ታመሰግንሃለች፣ አጥንቶቼ ያመሰግኑሃል፣ ቅዱስ ስሙን ይባርካሉ። እኔ ስለምባርክ አንተ ቅዱስ አትሆንም፣ ይልቁንም አንተ ቅዱስ ነህ እና ቅድስና ናወራለሁ። እግዚአብሔር ሆይ አመሰግንሃለሁ በሉት። እኔ አልረሳም፣ አንተ ረድተኸኛል፣ አግዘኸኛል፣ አልዘነጋም። እግዚአብሔር ሆይ ምስጋናውን አትርሺ እንዳለ ቃልህ ፈጽሞ ምስጋናዬን አልረሳም፣ አከብርሃለሁ። ምሽቴን በምስጋና ጀምረዋለሁ፣ አወድስሃለሁ፣ ስምህን ከፍ አደርጋለሁ። ታላቅነት ክብር የተገባ አምላክ ነህ። ረዳቴ ሆይ ስምህ የተባረከ ይሆን። አጋዤ ሆይ አመሰግንሃለሁ። ሕይወት ሆነኸኛልና አመሰግንሃለሁ። እንድኖር ምፈልገው ካንተ የተነሳ ነው፣ እናመሰግንሃለሁ። የመኖሪያ ምክንያት አንተን አመሰግንሃለሁ። መሻቴን የምታጠግብ አንተን አመሰግንሃለሁ። ሰው በማይደርስበት ስፍራ ሆነ ወዳጅ የሆንከኝ አንተን አመሰግንሃለሁ። ብዙ የተዘጉ ደጆችን እየከፈትክ እዚህ ያድርሰኛል፣ አመሰግንሃለሁ። ብዙዎች ወደ ኋላ የቀሩበት፣ ብዙዎች የጠፉበት፣ ብዙዎች ሕይወታቸውን ያጡበት እኔ ጋር ስላልደረሰ አይደለም ስላሻገርከኝ ነውና አመሰግንሃለሁ፣ አከብርሃለሁ። እግዚአብሔር አምላክ ሆይ ለስምህ ክብር ይሆን። ዛሬ ድል እንደሚሆንልኝ ያምናለሁ። በጠላቶቼ ላይ እግዚአብሔር ሆይ ከፍታ እንደምትሰጠኝ ያውቃለሁ። ጠላቶቼን እንደምረታም አምናለሁ። አንተ ከኔ ጋር ነህና ክፉን አልፈራም። ጌታ ሆይ ረዳት የሆነህኝ እዚህ አድርሰኸኛል። ወደፊትም ከኔ እንደማትለይ ያውቃለሁ። እስከ ዘመን ፍጻሜ ከእኛ ጋር እንደሆን ካውቃለሁ። ስለዚህም አመሰግንሃለሁ፣ አከብርሃለሁ እያላችሁ ከኔ ጋር ጸሎቶቻችሁን ቀጥሉ። እግዚአብሔር ቸር ነው። አመሰግናለሁ፣ አከብርሃለሁ። ለስምህ ክብር ይሆን፣ ለታላቅነትህ ክብር ይሆን። አንተ አልፋ ነህ፣ አንተ ኦሜጋ ነህ። በሁኔታ ላይ ያልተመሰረተን ምስጋና ልሰዋልህ እፈልጋለሁ። አንተነትን እያሰብኩ ላመሰግንህ እፈልጋለሁ። አንተነትህን እያሰብኩ ላከብርህ እፈልጋለሁ። ውዴ ሆይ ለስምህ ክብር ይሆን። ታላቅ ነህ፣ ረዳቴ ነህ፣ ወዳጄ ነህ፣ ዘመዴ ነህ። እናት ሆነህልኝ አይቻለሁ፣ አባት ሆነህልኝ አይቻለሁ፣ ተዋጊ ሆነህልኝ አይቻለሁ፣ አጋዥ ሆነህልኝ አይቻለሁ።
ምርኩዝ ሆነህልኝ አይቻለሁ። ስምህን እባርከዋለሁ። ወደፊት ምንም ያደርግልኛል ብዬ አይደለም እከተልህ። እኔ ራሴን በማላውቅበት ወደዚህ ምድርም ባልመጣሁበት በዛ ሰዓት ላይ አንተ አስቀድመ ስለ እኔ ሞትሃልና ዋጋ ገፍልሃል፣ ደምህን አፍስሃል፣ ሕይወትህንም ሰጥተኛልና ዛሬ ይህንን አውቄያለሁ። እግዚአብሔር አመሰግንሃለሁ። ከ2000 ምናምን ዓመት በፊት ስለ እኔ የከፈልከው ዋጋ ከንቱ እንዳልሆነ ገብቶኛልና አመሰግንሃለሁ። እግዚአብሔር የተመሰገነ ይሆን። አመስግኑት ይህን ጌታችሁን። ምናልባት በተለያየ ተስፋ መቁረጥ ውስጥ ሆናችሁ ይሆናል። ምናልባት በዚህ አልፎ እግዚአብሔር ይናገረኛል ስራዬን የሚሰራል ብላችሁ ይህንን ተጭናችሁ ከፍታችሁ ሊሆን ይችላል። ከ30 ሺዎች መካከል ልትሆኑ ትችላላችሁ። ድንገትም ለመጀመሪያ ጊዜ ወደዚህ ዩቲዩብ ቻናል ጎራ ብላችሁም ሊሆን ይችላል። ወንድሞቼና እህቶቼ አንድ ነገር ነግራችኋለሁ። እግዚአብሔር የተመሰገነ አምላክ ነውና ምስጋናውን ስጦት። ድል አይደለም በሕይወታችን የሚያስፈልገን፣ እንግዲያውስ ድል ያለው በምስጋና ውስጥ ነውና ነገሮቻችሁን እግዚአብሔርን በማመስገን ልትሰሩ ትችላላችሁ ስል አበረታታችኋለሁና ጌታችሁን አመስግኑት። ቢሆን ባይሆን፣ ቢሳካ ባይሳካ እግዚአብሔር ታማኝ አምላክ ነውና ምስጋና ይገባዋል። አመስግኑት። እግዚአብሔር ቸርነት በሕይወታችን ላይ የሚያበዛ አምላክ ነውና አመስግኑት። እግዚአብሔር የተመሰገነ ይሁን። ጌታ ቸር ነው። አመስግኑት። ቸርነቱን እያሰባችሁ ምሕረቱን እያሰባችሁ በሕይወታችሁ ላይ ያበዛውን ርኅራሄ እያሰባችሁ አመስግኑት። እግዚአብሔር የተመሰገነ አምላክ ነው። መጽሐፍ ቅዱስ እንደሚናገር ወደ ደጆቹ በምስጋና ወደ አደባባዮቹም በምስጋና ግቡ፣ አመስግኑት፣ የእግዚአብሔርንም ስም ባርኩ ተብሎ እንደተጻፈ እንዲሁ ዛሬ በምስጋና እንጀምረዋለን። ሌሊታችን በምስጋና አያችሁ። ከትንሽ ደቂቃ በኋላ ምሽት ነውና እንተኛለን፣ ወይ ደግሞ ወደ ምሽት ስራችን እንሰማራለን። በዛ ሰዓት የሚጠብቀን እግዚአብሔር አምላክ እርሱ ታማኝ የሆነው እርሱ ነው። አያችሁ፣ እየጸለይን ላይሆን ይችላል በህልማችን፣ እየጸለይን ላይሆን ይችላል በመኝታ ጊዜያችን፣ እየጸለይን ላይሆን ይችላል በምሽት የሺፍት ጊዜ ስራችን ላይ ግን እግዚአብሔር አምላክ ይጠብቀናል፣ ደግሞም ጠብቆንም አይተናል። ስለዚህ ከመተኛታችን በፊት ራሳችንን ከመሳታችን በፊት እግዚአብሔር አምላክ የጠበቀን እዚህ ድረስ ያደረሰን ጌታን ቀድመን እናመስግነው። አመሰግንሃለሁ በሉት። ረዳቴ ሆይ አመሰግንሃለሁ በሉት። ወዳጄ ሆይ አመሰግንሃለሁ በሉት። ረድተኸኛል፣ አመሰግንሃለሁ። ራርተህልኛል፣ አመሰግንሃለሁ። ክብር ለስምህ ይሆን። ወደ ደጆቹ በምስጋና ግቡ ተብሎ እንደተጻፈ ዛሬ አንተን እያመሰገንኩኝ ወደ አንተ ቀርባለሁ፣ በጸሎት ተጋለሁ። እግዚአብሔር ሆይ አመሰግንሃለሁ፣ አመሰግንሃለሁ። አደባባዮቹን በምስጋና እሞላዋለሁ አንተን በማመስገን። የእናንተ አደባባይ ምንድን ነው? የሥራ መስካችሁ ነው? ቤታችሁ ነው? መኪናችሁ ውስጥ ነው ያላችሁት? ያላችሁበትን ሁሉ እግዚአብሔርን በማመስገን ሙሉት። እግዚአብሔርን በማመስገን ሙሉት። ዛሬ እንደ ቀድሞ ቤተ መቅደስ ላይኖር ይችላል። ስርዓት የሚፈጸምበት፣ ስርየት የሚደረግበት ምናልባት ቤት ትልቅ ሲናጎግ ላይኖር ይችላል። እናንተን አደባባይ የጸሎት ስፍራችሁ ነውና እግዚአብሔር ባለበት በዛ ጌታን እያመሰግናችሁ ቅረቡ። አመስግኑት። ያላችሁበትን ቦታ ሁሉ በምስጋና ሙሉት። አዎ ተስፋ በመቁረጥ ውስጥ ሊሆን ትችላላችሁ። አዎ በከባድ ሁኔታ ውስጥ ሊሆን ይችላል ይሄን የምትሰሙት። ግን እነግራችኋለሁ እግዚአብሔር ምስጋና የተገባው አምላክ ነውና ምንም ነገር ከማድረጉ ጋር የሚስተካከል አይደለምና አመስግኑት። በምስጋና ሙሉት። ያላችሁበትን ስፍራ ጌታን በማመስገን ሙሉት። አመሰግንሃለሁ በሉት። ለስም ክብር ይሁን። አመሰግንሃለሁ። በአንተ ምክንያት ነው ነገሬ ሁሉ መልካም የሚሆነው። አመሰግንሃለሁ፣ አከብርሃለሁ በሉት። ለእግዚአብሔር ክብር ይሁን። ለአምላካችን ክብር ይሁን። ለእግዚአብሔር ክብር ይሁን። እግዚአብሔር መልካም፣ እግዚአብሔር ቸር አምላክ ነው። መጽሐፍ እንደሚነግረን በምስጋና ዛሬ ወደሱ ቀርበናል፣ እናከብረዋለን። ሰላም ከሱ የተነሳ ነው ወንድሞቼ፣ ረፍት ከሱ የተነሳ ነው። ጥበቃ የምናገኘው ከሱ የተነሳ ነው። ጌታ ይመስገን። መዝሙረኛው ዳዊት እንደተናገረ እግዚአብሔር እረኛዬ ነው የሚያሳጣኝም የለም፣ በለመለመ መስክ ያሳድረኛል፣
በረፍት ውሃ ዘንድ ይመራኛል፣ ነፍሴንም ደግሞ መለሳት እንደሚል ጠባቂ ያለን ሰው በጎች ነን። እረኛ የሌለን በጎች አይደለንም። ከዚህ የተነሳ እረኛውን እያሰብን እናመሰግንሃለን። ስለ እረኝነት አመሰግንሃለሁ በሉት። ስለ ጥበቃህ አመሰግንሃለሁ በሉት። አንድ ነገር አልጎደለብኝም። ግድ የላችሁም። በብዙ ክራይሲስ ውስጥ በብዙ ውድቀት ውስጥ እንኳን ሆናችሁ ብትሰሙኝ ከሚታየው ነገር በላይ የማይታየው አምላክ በስጋ አይናችን ላናየው የምንችለው አምላክ ግን ታማኝ ነው። እግዚአብሔር የተመሰገነ ይሁን። እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ። ይህ ዳዊት የተናገረው ቃል ነው። ንጉሥ ተብሎ በእግዚአብሔር ቤት ውስጥ ጠባቂ በሆን ይሻለኛል ያለው ዳዊት የጸለየው የተናገረው ጸሎት ነው። የዘመረው መዝሙር ነው። እግዚአብሔር እረኛዬ ነው፣ እሱም ብዬ ጎድለኝ የለም። እንዲህ እያለን አብረን እንጸልያለን። እግዚአብሔር እረኛዬ ነው የሚያሳጣኝም የለም አለ። ማደሪያዬን የለመለመ መስክ ላይ አድርጎታል። ያሳድረኛል አለ። አልሰጋም አለ። እንዴት ሆናለሁ ብዬ አልፈራም። የት እገባለሁ የት አድራለሁ ብዬ አልፈራም። ስጋት አይገባኝም። ለምን ከተባለ እግዚአብሔር እረኛዬ ነው፣ በረፍት ውሃ ዘንድ ይመራኛል አለ። እግዚአብሔር የተመሰገነ ይሁን። ዛሬ በጌታ በኢየሱስ ክርስቶስ ስም የድልን ሕይወት እግዚአብሔር ይሰጣችኋል። የአሸናፊነትን ሕይወት ይሰጣችኋል። ተጨንቃችሁ ያላችሁ እኔ እረኛ አለኝ ወይ የሚያሰኝ ሕይወት ውስጥ ያላችሁ ለእናንተ የምስራች አለኝ። የምስራችሁም ይህ ቃል ነው። መዝሙር 23 ከቁጥር 1 እስከ 3 እስከ 5 ያለው እግዚአብሔር እረኛችሁ፣ አይዟችሁ፣ የሚያሳጣችሁ የለም። በጣም ከባድ ነገር ውስጥ ያላችሁት በቀረው ደቂቃና ቀናት ውስጥ እግዚአብሔር አምላክ ቸርነቱን ያበዛላችኋል። የለመለመ መስክ ማደሪያችሁ ይሆናል። በጭንቅ ውስጥ እያደራችሁ ምሽቶቻችሁ አስቸጋሪ የሆነባችሁ ረፍት ያጣችሁ ሰዎች በለመለመ መስክ ያሳድረኛል ተብሎ እንደተጻፈ የዚህ ቃል መንፈስ ባላችሁበት ስፍራ እንዲያገኛችሁ በጌታ በኢየሱስ ክርስቶስ ስም እጸልይላችኋለሁ። አብረንም ደግሞ እንጸልያለን። እንዲያልን እግዚአብሔር በለመለመ መስክ ያሳድረኛል። ይሄ ምሽት ልዩ ይሆንላቸዋል። እስከ ዛሬ ከባድ ሌሊቶችን አሳልፋችሁ ሊሆን ይችላል። ዛሬ እንኳን ሌሊቱን ለማደር አስቸግሯችሁ ሊሆን ይችላል። ግን የምስራች አለኝ። እግዚአብሔር አምላክ በመልካም ሁኔታ ያሳድራችኋል። ምሪታችሁን የረፍት ያደርገዋል። በረፍት ውሃ ዘንድ ይመራኛል ተብሎ እንደተጻፈ እግዚአብሔር ይምራችሁ። በእረፍት መንገድ ይምራችሁ። ምሪቱን የእረፍት ያርግላችሁ። አሜን እያላችሁ እንዲህ እያላችሁ ኮሜንት አድርጉ። በእረፍት ውሃ ዘንድ ይመራኛል እያላችሁ ጻፉ። እግዚአብሔር እረኛዬ ነው እያላችሁ በኮሜንት ከኔ ጋር አብራችሁ ጸሎታችሁን ቀጥሉ። የምትችሉ ሰዎች እግዚአብሔር እረኛዬ ነው እያላችሁ ኮሜንት አድርጉ። የሚያሳጣኝ የለም በሉ፣ አውጁ። ሰይጣን ይዋሻል። የላችሁም፣ ስራ የላችሁም፣ ትዳር የላችሁም፣ ልጆች የላችሁም፣ እግዚአብሔር አይፈልጋችሁም፣ ጌታ አይወዳችሁም። ብዙ አይነት ክስ ወደ ሕይወታችሁ ሊያመጣ ይችላል። እንዲህ ያላችሁ ከኔ ጋር ዛሬ የአጋንንትን ራስ በዚህ ጸሎት እንቀጠቅጣለን። እግዚአብሔር እረኛ ነው። አይመስልም ጠላትን የሚመታ አይመስልም ወደረኞቻችንን ከፊታችን ገሸሽ የሚያደርግ ግን መኑኝ፣ ከዚህ ቃል በላይ መሳሪያ የለም። እግዚአብሔር እረኛ ነው እንደማለት ትልቅ ሰይፍ የለም። ቃሉ ነውና ሰይፋችን። ዛሬ በጌታ በኢየሱስም እንዲህ ያለን እንጸልያለን። እግዚአብሔር እረኛ ነው። ኮሜንት አድርጉ። የሚያሳጣኝ የለም እያላችሁ በኮሜንታችሁ ጸሎታችሁን ቀጥሉ ከኔ ጋር። እግዚአብሔር እረኛዬ ነው። እግዚአብሔር ምኔ ነው? እረኛዬ ነው። የሚያሳጣኝ የለም። በለመለመ መስክ ያሳድረኛል፣ በረፍት ውሃ ዘንድ ይመራኛል። እንዲህ ብለን ዛሬ ምሽቶቻችንን ለእግዚአብሔር ቃል እናስገዛዋለን። በጸሎታችን በረፍት ውሃ ዘንድ ምን ይለኛል? ይመራኛል። ምሪቱ እግዚአብሔር የረፍት ነው እያላችሁ ጻፉ። የእግዚአብሔር ምሪት የረፍት ነው እያላችሁ። ኢየሱስ ለዘላለም ጌታ ነው። የእግዚአብሔር ምሪት የምንድን ነው? የረፍት ነው። አሜን። ለዘላለም የተባረከ ይሁን። የእግዚአብሔር ምሪት የረፍት ነው። እግዚአብሔር የተመሰገነና የተባረከ ይሁን። እግዚአብሔር በረፍት የሚመራ አምላክ ነው። ተጨንቃችኋል? ከባድ ሁኔታ ውስጥ ነው ያላችሁት? በጌታ በኢየሱስ ክርስቶስ ስም ድል ለሕይወታችሁ ሆነ። ኮሜንት እያደረጋችሁ እንዲህ ያላችሁ ከኔ ጋር በጸሎት ቀጥሉ። ድል ሆነልኝ እያላችሁ ጻፉ። ድል ሆነልኝ፣ በስራዬ ድል ሆነልኝ፣ ለልጆቼ ድል ሆነ፣ በአገልግሎት ድል ሆነ፣ በጤንነት ድል ሆነ። በሽታው ተገለበጠ፣ ሐዘኑ ተገለበጠ።
ክፋት ተገለበጠ። የተሰራ መሳሪያ ሁሉ ዛሬ በዚህ ቃል ተገለበጠ። ብን በሚል እግዚአብሔር እረኛዬ ነውና ድል የኔ ነው። ኢየሱስ ለዘላለም ጌታ ነው። ምናልባት ከባድ ሁኔታ ውስጥ ያላችሁ ወደኋላ ይሄ ጸሎቴ እንኳን አሁን የምትለው አሜን እላለሁ ይሰማልኝ ይሆን? እኔ ከባድ ሁኔታ ውስጥ ነው ያለሁት፣ ከጌታ ቤት ርቅ ያለው፣ ምናልባት ደግሞ በቸርች እመላለሳለሁ ጸልያለሁ፣ ግን ድል ርቆኛል የምትሉ እንዲህ የሚል ቃል አለ ለእናንተ ተጽፈዋል። ነፍሴን መለሳት የሚል በጌታ በኢየሱስ ክርስቶስ ስም የእግዚአብሔር ትድግና በሕይወታችሁ ላይ ይሆናል። እግዚአብሔር ይታደጋችኋል። ነፍሳችንን ይመልሳል ወደ ፈቃዱ፣ ወደ ሐሳቡ፣ እሱ ወደሚያስብልን፣ እሱ ወዳየልን ነገር በጌታ በኢየሱስ ስም ነፍሳችን ተመለሰ። ነፍሴን ምን አለ? መለሳት። ኢየሱስ ለዘላለም ጌታና ጌታ ነው። እግዚአብሔር አምላክ እርሱ አዳኝ ነው። ነፍሴን ምን አለ? መለሳት። ነፍሴን መለሳት። ነፍሴን ምን አለ? መለሳት። ማ? እግዚአብሔር ነፍሴን መለሳት። ወዴት መለሳት? ወደሱ ጥላ። ወዴት መለሳት? ወደሱ ጉያ። ወዴት መለሳት? ወደሱ። ነፍሴን መለሳት እያላችሁ እስቲ ኮሜንት አድርጉ። አብራችሁን የጸለያችሁ በዓለም ዙሪያ ያላችሁ እናንተ ዛሬ በጌታ በኢየሱስም ከኔ ጋር የድልን አዋጅ አብረን እናውጃለን። ድልን በሕይወታችን ላይ እናያለን። ነፍሳችንን መልሰሃል እያልን ኮሜንት እናደርጋለን። ነፍሴን ትመልሳለህ እያልን እናውጃለን። ኮሜንት አድርጉ። ነፍሴን ትመልሳለህ፣ ነፍሴን ትታደጋለህ። ወዴት? ወደ አንተ፣ ወደ አንተ፣ ሁሉን ወደምትችለው፣ ሁሉን ማቅለል ወደምትችለው፣ ሁሉን መስራት ወደምትችለው፣ ሁሉን መቀየር ወደምትችለው ወደ አንተ፣ ወደ አንተ። ኢየሱስ ለዘላለም ጌታ ነው። ሁሉ ወደሚቻል፣ ሁሉን መስራት ወደምትችል፣ ሁሉ መቀየር፣ ሁሉን ማስዋብ ወደምትችል ወደ አንተ መጽሐፍ ሲናገር በመዝሙር 91 ቁጥር 1 እና 2 ላይ እንዲህ የሚለው በልዑል መጠጊያ የሚኖራል። ወደ ልዑሉ ነፍሳችን ተመልሷል። ወደ ልዑሉ ሐሳባችን ተመልሷል። ፈቃዳችን ዛሬ በጌታ በኢየሱስም ተመልሷል። ድል ወደ ሕይወታችን ይመጣል። በጠላት ተነጥቀን የነበር ነው ጤንነት ቢሆን ስራ ቢሆን ዛሬ ነፍሳችንን ከመመለሱ የተነሳ ድል ወደኛ ተመልሶ ይዞራል። አሜን። ለዘላለም የተመሰገነ ይሁን። የምታምኑ በኮሜንት ከኔ ጋር ቀጥሉ። እንዲህ እያላችሁ ድሉ ወደ እኔ ተመልሷል እያላችሁ ኮሜንት አድርጉ። ኢየሱስ ለዘላለም ጌታ። አሜን፣ 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 አሜን። በተለያየ እምነት ውስጥ ሆናችሁ እንኳን የምትሰሙ ዛሬ ምስራች አለኝ። ድል ወደ እናንተ ተመልሷል። በጤንነት አቅጣጫ፣ በስራ አቅጣጫ፣ በአገልግሎት አቅጣጫ በናዝሬቱ በጌታ በኢየሱስ ስም ድል ወደ እኔና ወደ አንቺ ህይወት፣ ወደ እኔና ወደ አንተ ስራ፣ ወደ እኔና ወደ አንተ ጤንነት በናዝሬቱ በጌታ በኢየሱስ ክርስቶስም ተመልሷል። ሁሉን ወደሚችለው አምላክ ኢየሱስ ጌታ ነው። ነፍሳችን ስለተመለሰ ድል ወደኛ ተመልሷል። በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ስር ያድራል እንደሚል በለመለመ መስክ ያሳድረኛል ተብሎ እንደተጻፈ እግዚአብሔር ጋር የምናድር ለመለመ መስክ ጋር ማደር ነው። እግዚአብሔር ጋር የምናድር ከሆነ በሱ ጥላ ውስጥ ካለ የለመለመ መስክ ላይ እንደማደር ነው። በሱ ዘንድ ሐዘን የለ፣ በእርሱ ዘንድ ችግር የለ፣ በሱ ዘንድ ጉስቁልና የለ፣ በሱ ዘንድ ለቅሶ የለ፣ ዋይታ የለ። እንግዲያውስ ወደ ህይወቴ እኮ ይሄን ያለው እኔ ወደ በሱ ሰላም መሞላት መፈለጋለሁ ምትሉ ዛሬ ነፍሳችሁ ይመለሳል። ኢየሱስ ለዘላለም ጌታ ነው። የምታምኑ ካላችሁ ከኔ ጋር በኮሜንት እንዲያላችሁ ጸሎታችሁን ቀጥሉ። በአንተ ዘንድ ሐዘን የለም፣ በአንተ ዘንድ በሽታ የለም፣ በአንተ ዘንድ ስቃይ የለም፣ በአንተ ዘንድ ሲቃ የለም እያላችሁ ኮሜንት አድርጉ። በአንተ ዘንድ ረፍት ነው ያለው፣ በአንተ ዘንድ ሰላም ነው ያለው፣ በአንተ ዘንድ ቸርነት ነው ያለ። በጌታ በኢየሱስም ከዚህ ስፒሪት ጋር መገናኘት ሆነላችሁ ዛሬ በኢየሱስም ደግሞ እንዲህ ስል ጸልይላችኋለሁ። ነፍሳችሁ ይመለስ። ሁሉን ወደሚችለው አሜን እያላችሁ ኮሜንት እያደረጋችሁ ጸሎታችሁን ተቀበሉ። ሁሉን ወደሚችለው በለመለመ መስክ ማሳደር በሚችለው በረፍት ውሃ ዘንድ መምራት ወደሚችለው ነፍሳችሁ ትመለስ። ኢየሱስ ጌታ ነው። በሁሉም በሚችል አምላክ ጥላ ውስጥ ያሳድራል ተብሎ እንደተጻፈ እግዚአብሔር ያሳድራችሁ። በዚህ ውስጥ መመላለስ ይሁንላችሁ። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ እንደሚል እግዚአብሔርን አምንሃለሁ በሉት። አምንሃለሁ ድል ወደ እኔ እንደሚሆን፣ የጠላቶቼን ራስ እንደምቀጠቅጥ፣ በወደረኞቼ ላይ እንደምታከብረኝ አምናለሁ። የተዘባበቱብኝ በሕይወቴ ላይ እንደማይቀጥል፣ የተነጣጠረ በጤንነቴ ላይ በስራዬ ላይ የታወጀ አዋጅ ሁሉ በሕይወቴ ላይ ስለማይቀጥል አመሰግንሃለሁ፣ አንተን እታመናለሁ እያላችሁ አንተ መታመኛዬ ነህ እለዋለሁ እግዚአብሔር እንዳለ ዳዊት እንዲህ እያላችሁ በኮሜንታችሁ ቀጥሉ።
የሚመቻችሁ ስራ ላይ ያልሆናችሁ ከኔ ጋር እየተከታተላችሁ ያላችሁ አንተ መታመኜ ነህ እያላችሁ ቀጥሉ። አንተ መታመኜ ነህ እላለሁ። አላፍርብህም፣ እታመናለሁ። በወዳጆቼ መካከል እታመናለሁ፣ አላፍርብህም። በባለቤቴ ፊት እታመናለሁ፣ አላፍርም። በልጆቼ ፊት እታመናለሁ፣ አላፍርም። በጠላቴ ፊት እታመናለሁ፣ አላፍርም። ድል እንደምትሰጠኝ ያውቃለሁ። ድል የኔ ህይወት እንደሚሆን አምናለሁ። አመሰግንሃለሁ። አላፍርም፣ አላፍርብህም። ስምህን እጠራለሁ፣ አላፍርም። ወደ አንተ ጮኋለሁ፣ አላፍርም። ለምኜ አንዳች አላጣም፣ አላፍርም። እግዚአብሔር ሆይ እንደምታሳርፈኝ አምናለሁ፣ አላፍርም። እታመንብሃለሁ እያላችሁ ጸልዩ። ከኔ ጋር ቀጥሉ። እታመንብሃለሁ፣ እጸልያለሁ፣ ጸሎቴን እቀበላለሁ። ፊልጵስዩስ ምዕራፍ 4 ቁጥር 6 ላይ እንደዛ የሚለው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር ልመናችሁን በእግዚአብሔር ፊት አስታውቁ እንጂ በአንዳች አትጨነቁ እንደሚል እታመናለሁ። አልፈራም። አንተን ይዤ አልፈራም። እታመናለሁ። በምስጋና ጸሎቴን ዛሬ አቀርባለሁ። ምስጋና እንደ ሳህን አድርጌ ዛሬ ጸሎቴን ጀምሬዋለሁ። እግዚአብሔር ሆይ እጸልያለሁ ወደ አንተ እንጂ በፍጹም አልጨነቅም። ድል ወደ እኔ አሁን መጥቷል። እግዚአብሔር ሆይ ጠላቶቼን አሳፍረሃል፣ አመሰግንሃለሁ እያላችሁ ከኔ ጋር ጸልዩ። ጠላት የጻፈው ደብዳቤ ሁሉ ስለተቀደ፣ ክሱ ሁሉ ስለፈረሰ፣ በአእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁን ሀሳባችሁን ይጠብቃል እንደሚል እግዚአብሔር በአንተ መጠበቅ ስለሆነልኝ የጨለማ ኃይል ስላልተሳካ አመሰግንሃለሁ። በእኔ ላይ፣ በቤቴ ላይ፣ በልጆቼ ላይ እግዚአብሔር ድል ስለሰጠኸኝ አመሰግንሃለሁ። አከብርሃለሁ። ለስም ክብር ይሁን፣ ላንተ ክብር ይሁን። እግዚአብሔር አምላክ ሆይ ጥበቃ ስላረክልኝ አመሰግንሃለሁ። አእምሮዬን የሚያልፍ ሰላም ዛሬ ቤቴን ስላጥለቀለቀ፣ ህይወቴን ስለሞላ፣ ውስጤን ስለሞላ አመሰግንሃለሁ እያላችሁ ጻፍ። ኢየሱስ ለዘላለም ጌታ። አንተ ከኔ ጋር ፈጽሞ አልፈራም። ድል ወደ እኔ መጥቷል። ጠላቶች ያፍረዋል። አከብርሃለሁ። ለስም ክብር ይሁን። እግዚአብሔር ሆይ አከብርሃለሁ። አባት ሆይ አመሰግንሃለሁ። ለስምህ ክብር ይሁን። አንተ ከኔ ጋር ነህ፣ አለኝታዬ ነህ፣ እታመንሃለሁ። እግዚአብሔር የተመሰገነ ይሁን። ወዳጆቼ መጽሐፍ ሲናገር በኢሳይያስ ምዕራፍ 41 ቁጥር 10 ላይ ምን እንደሚል ታውቃላችሁ? እኔ ካንተ ጋር ነኝና አትፍራ። የትን ያላችሁት ወዳጅ የለም በዙሪያችሁ፣ አይዞህ የሚል የለም፣ ሊያበረታችሁ የሚችል የለም። በምትኩ ልባችሁን የሚያወርድ ነው የከበባችሁ። ከባድ ነገር ውስጥ ያላችሁ ዛሬ እግዚአብሔርን ቃል ወደ እናንተ ይዤ መጥቻለሁ። እኔ ካንተ ጋር የሚለው ቃል ውስጥ ፈውስ አለ፣ ሰላም አለ። ለዛ ነው እኔ አምላክ ነኝና አትደንግጥ፣ አበረታለሁ፣ እረዳሃማለሁ የሚል። የሚያበረታ ባይኖር እኔ የሚለው ቃል፣ ካንተ ጋር ነኝ የሚለው ቃል አበርቺ ነው። እግዚአብሔር ከኛ ጋር ካለ ሊያበረታናል። አትደንግጥ ማለት ከሚያስደነግጠው ነገር ሁሉ ታደጋለሁ ማለት ነው። የሚያስደነግጥ ነገር እኮ ስላለ ነው አትደንግጥ የሚለው። ግን የሚያስደነግጥ ነገር እንኳን ቢኖር ምን አትበል፣ ሌሎች ደንግጠዋል ማለት አንተ ልትደነግጥ ትገደጃለሽ ማለት አይደለም። እግዚአብሔር ካንቺ ጋር ካለ የሚያስፈራውን እያስፈራራን እንኖራለን። እግዚአብሔር የተመሰገነ ይሁን። አበረታለሁ እንደሚል ካላችሁበት ውድቀት ዛሬ መነሳት ሆነላችሁ። እግዚአብሔር ወገባችሁን በኢየሱስ ስም አጠነከረ። ቁርጭምጭሚቶቻችሁን አለመለመ። ጉልበታችሁን የዛለውን አጠነከረ። ድል ተመለሰ። የጸሎት ድላችሁ ተመለሰ። የጤንነት ድላችሁ ተመለሰ። በናዝሬቱ በጌታ በኢየሱስ ስም እረዳህማለሁ ተብሎ እንደተጻፈ ወዳጅ በሌለበት፣ የሰው እጅ ባጠረበት፣ የገንዘብ አቅም ባጠረበት፣ ሳይንስ ሕክምና ባጠረበት በናዝሬቱ በጌታ በኢየሱስ ክርስቶስ ስም ረዳት ዘመድ ባጠረበት ቦታ ላይ እግዚአብሔር ይገለጥላችሁ፣ ኃይሉን ይግለጥላችሁ፣ እጁን ይግለጥላችሁ። ዛሬ የፈውስን ኃይል በእናንተ ላይ አውጃለሁ። ይፈወስ፣ ጤንነታችሁ ይፈወስ፣ ስራችሁ ይፈወስ፣ ፋይናንሳችሁ ይፈወስ፣ ትዳራችሁ ይፈወስ፣ ቤታችሁ ይፈወስ። በጌታ በኢየሱስ ስም ፈውስ ይሁንላችሁ። በኢየሱስ ስም ፈውስ ይሁንላችሁ። አበረታሃለሁ እንደሚል በጽድቄም ቀኝ እደግፋለሁ እንደሚል በጌታ በኢየሱስ ስም የእግዚአብሔር ድጋፍ ሕይወታችሁ ላይ ይሆን። እግዚአብሔር በጽድቁ፣ በሱ ማንነት፣ በሱ ኃይል፣ በሱ ቸርነት በጌታ በኢየሱስ ክርስቶስ ስም ይደግፋችሁ። የእግዚአብሔር ድጋፍ ሕይወታችሁ ላይ ይሆን። እግዚአብሔር ኃይል ይሁናችሁ፣ ያጠንክራችሁ።
እግዚአብሔር አመሰግንሃለሁ። ስላበረታኝ ያላችሁ ጸልዩ። አመሰግንሃለሁ። ድጋፍ ስለሆንከኝ አመሰግንሃለሁ። ኃይል ስለሆንከኝ አመሰግንሃለሁ። የኔ አበርቺ፣ የኔ ረዳት አመሰግንሃለሁ። የምትችሉ ኮሜንት እያደረጋችሁ ጸሎታችሁን ከኔ ጋር በመስማማት ቀጥሉ። የኔ ረዳት አመሰግንሃለሁ። አልደነግጥም። እግዚአብሔርን ብቻ እንድፈራ እርሱም ጥበብ እንደሆነ ቃል ነግሮኛል። የጥበብ መጀመሪያው አንተን መፍራት እግዚአብሔር መፍራት እንደሆነ ነግሮኛል። እግዚአብሔርን ፍራ ሲለኝ ቃልህ ሌላውን አትፍራ እያለኝ እንደሆነ አምናለሁና በጌታ በኢየሱስ ስም አላትደንግጥ እንዳለኝ አልደነግጥም። አበረታሃለሁ ብለኸኛልና ታበረታኛለህ። አምናለሁ። ዳዊት እንዳለ ኢሳይያስም እንደደገመው በቃሉ በጽድቄ ቀኝ ደግፋለሁ እንዳለ ደጋፊ ስለሆንክ አመሰግናለሁ። እናት ስለሆንከኝ፣ አባት ስለሆንከኝ፣ ወዳጅ ስለሆንከኝ፣ ጤንነት ስለሆንከኝ፣ ገንዘብ ስለሆንከኝ፣ ሁሉ ነገሬ ስለሆንክ አመሰግናለሁ። ሁሉ ነገሬ ነህና አከብርሃለሁ። አቤቱ አመሰግናለሁ። የኔ ፈውስ አንተ ነህ ኢየሱስ ለዘላለም። የኔ ረዳት አንተ ነህ። የኔ ወዳጅ አንተ ነህ። የኔ ደጋፊ አንተን አመሰግናለሁ። ኤርምያስ በምዕራፍ 17 ላይ እንዲህ ብሎ ተናገረ። አቤቱ ፈውሰኝ እፈወስም አለው ተብሎ እንደተጻፈ እናውቃለን። አቤቱ ምን በለኝ? አንተ ፈውሰኝ እንጂ ንካኝ እንጂ። በጌታ በኢየሱስም ዛሬ ጸልይላችኋል ወንድሞቼና እህቶቼ። በተለያየ ዓለም ላይ ሆናችሁ ድምፄም ብቻ ይሆናል የምትሰሙት። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ስልጣን ፈውስ ሆነላችሁ። እግዚአብሔር አምላክ ፈወሳችሁ፣ ፈውስን አደረገላችሁ። አንተ ፈውሰኝ እንጂ እፈወሳለሁ እንዳለ ኤርምያስ፣ አቤቱ ፈውሰኝ እፈወሳለሁ አለ። አድነኝ ደግሞ ድንም አለዋል። እግዚአብሔር ይታደጋችሁ፣ ይንካችሁ። አንዴ ስራችሁን ይንካው። አንድ ጊዜ ብቻ ቤታችሁን ይጎብኝው። አንድ ጊዜ ይዳሳችሁ። እግዚአብሔር ነገሬን ንካ እንጂ አንተ ንካኝ እንጂ ተናገር እንጂ ነገሬ ይቀየራል። ልክ እንዲሁ ቃል ብቻ ይበቃል፣ ቃል ብቻ ተናገር ብላት የፈውስ እንዲሁ በናዝሬቱ በጌታ በኢየሱስ ስም እግዚአብሔር ዛሬ ቃሉን በዚህ ድምፅ በኩል ልኮላችኋልና ኢንጂሰስ ማይቲ ኔም የእግዚአብሔር እጅ ተገለጠላችሁ፣ ኃይሉን ተገናኛችሁት በጌታ በኢየሱስ ስም። ኤርምያስ እንደተናገረ እንደጸለየ አቤቱ ፈውሰኝ እፈውሳለሁ፣ አድነኝ እድንም አለው ካለ በኋላ እንዲህ ይላል፣ አንተ ምስጋናዬ ነህ ይላል። ኢየሱስ ጌታ ምን ማለት እንደሆነ ታውቃል? እስቲ እንዲህ ብላችሁ ጻፉ። መጀመሪያ ከቻላችሁ አንተ ምስጋናዬ ነህ እያላችሁ ኮሜንት አድርጉ። ጌታ የተባረከና የተመሰገነ ይሁን። አንተ ምን ነህ? ምስጋናዬ ነህ። የማትችሉ ሰዎች ደግሞ ከኔ ጋር አሜን እያላችሁ ቀጥሉ። አንተ ምን ነህ? ምስጋናዬ ነህ። ምን መሰላችሁ ወንድምና ወዳጆች፣ አንተ ከነካኝ በኋላ ሐዘን አይቀጥልም። አንተ ከዳሰስከኝ በኋላ ሮሮ ሐዘን አይቀጥልም። ምን ይሆናል? አንተ ከነካኝ በኋላ ድሌ ነው። አንተ ከነካኝ በኋላ ምርኮ ይመለሳል። አንተ ከነካኝ በኋላ ምስጋና ይሆናል በሕይወቴ ላይ ማለት ነው። አንተ ምን ነህ? ምስጋናዬ ነህ። አዎ ድካም ሕይወቴ ላይ ሞልቶ ሊሆን ይችላል። በሽታ፣ አለመከናወን፣ ኪሳራ ሕይወቴን አንቆት ሊሆን ይችላል። ፈውሰኝ እፈወሳለሁ። ከዛስ ሕይወቴ ምስጋና ይሆናል። በአዘቅት ውስጥ በከባድ ነገር ውስጥ ሊሆን ይችላል። ሰው ጎትቶ ሊያወጣኝ ከማይችልበት ገንዘብ ጎትቶ ሕክምና ጎትቶ ሊያወጣኝ ያለሁበት ከባድ ነገር ውስጥ ሊሆን ይችላል። አንተ ግን አድነኝ እድናለሁ፣ ከዛስ ሕይወቴ የምስጋና ይሆናል ሲል ኤርምያስ እንዲህ አለ፣ አንተ ምስጋናዬ ነህ። እግዚአብሔር የተመሰገነ ይሁን። አመስግኑ ብለን በጸሎት እንደጀመረን በምስጋና ድላችሁን ደግሞ አሁን በጸሎት ተቀበሉት በጌታ በኢየሱስ ስም። እግዚአብሔር ዛሬ ይፈውሳችሁ። እግዚአብሔር ዛሬ ይታደጋችሁ። እግዚአብሔር ዛሬ አዳኝነቱን በሕይወታችሁ ላይ ይግለጥ። በጠላቶቻችሁ ላይ ሐዘን ይሁን፣ በጠላቶቻችሁ ላይ ውርደት ይሁን። እግዚአብሔር ሰይጣንን በሕይወታችሁ ላይ ያሳፍርላችሁ። አጋንንቶች በሕይወታችሁ ላይ ይክሰሩ በጌታ በኢየሱስም። እናንተ ብቻ አሸንፉ፣ ይሳካላችሁ። ጨለማ የተዋረደ ይሁን። እግዚአብሔር ይመስገን። በቃ ደክማችሁ ሊሆን ይችላል። አስቸጋሪ ነገር ውስጥ ሆናችሁ ይሆናል። ምናልባት እዚህ ከባድ የህይወት ምስቅልቅል ውስጥ የገባ እግዚአብሔር የምሕረት አምላክ ነው። እግዚአብሔር ቸር አምላክ ነው። ምክንያቱም ምንም ይሆን ዛሬ ፊቱን እየፈለጋችሁ አይደለም። ዛሬ ምሕረትን አይደለም የምትሹት። መጽሐፍ እንደሚናገር በማቴዎስ ምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ተብሎ የተጻፈው እግዚአብሔር ዛሬ የሚያሳርፍ ነውና በጸሎት ወደሱ መተናል። ሸክማችንን ከላያችሁ ላይ ዛሬ አስወግዶታል። ወደ አንተ በጸሎት መተናል፣ በምስጋና መተናል ብለን ጸሎታችን የጀመርነው
ይሄ አምላክ ቀድሞ ጠርቶናል። እኔና አንቺ እኔና አንተ ዛሬ በጸሎት ወደ አንተ መተናል ከማለታችን በፊት ቀድሞ ጠርቶናል። እንዲህ አለን፣ ምን አለን? ሸክም የከበዳችሁ ሸክማችሁ ምክንያት ሆኖ ከኔ አያርቃችሁ፣ እኔ ከእናንተ ላይ ሸክሙን አንከባልለዋል፣ ወደ እኔ አሳርፋለሁ ብሎ የሚጠራ አምላክ፣ የማይገፋ አንቺ እኮ እንዲያርገሻል፣ አንተ እኮ እንዲያርጋል ብሎ የማይጥል አምላክ ዛሬ እኔና አንተን በዚህ ምሽት እየሰማን ነው። በናዝሬቱ በኢየሱስ ስም ሸክም ከላያችን ላይ ተራገፈ፣ ሸክም ከላያችሁ ላይ ወረደ። በጌታ በኢየሱስ ስም ድካማችሁን ሁሉ የሚውጥ የሚበልጥ ከቨር የሚያደርግ የእግዚአብሔር ግሬስ፣ የእግዚአብሔር ጸጋ የሚያጸዳ የእግዚአብሔር ጽድቅ ማንነት በሕይወታችሁ ላይ ተገለጠ። እግዚአብሔር የተመሰገነ ይሁን። ማንም በረከቶቻችሁን የሚከለክል የለም። ማንም የነጋችሁን ተስፋ በጌታ በኢየሱስም የሚከለክል አንዳች የለም። ነጋችሁ በእግዚአብሔር ነው። ድል ሆኗል። በኢየሱስም አዲስ ነገር ነገ ማለዳ እግዚአብሔር አምላክ መልካም ነገር ያሰማን ይጀምራል። መጀመሪያው ይሆናል በጌታ በኢየሱስም። ይሄ ምሽት የለውጥ ሆኖልናል። ይሄ ምሽት ጠላት የኛን ነገር ውጦ ይዞ ድላችን ወደ ቤታችን ሳይመለስ የሚቀጥልበት አይሆንም። ይልቁንም ምርኮ ይሆናል። ይልቁንም ነገር ሽፍት ያደርጋል። እግዚአብሔር ፊተኛን ኋላኛን ፊት ያደርጋል። በጌታ በኢየሱስ ክርስቶስ በረከታችን እንቀበላለን። የነጋችንን ተስፋ ዛሬ በኢየሱስም ይዘነዋል። መጽሐፍ እንደሚናገር እግዚአብሔር ይጠብቅ፣ እግዚአብሔር ፊቱን ምን ይበልልህ? ያብራልህ፣ ደግሞም ይራራልህ። እግዚአብሔር ፊት ወደ አንተ ያንሳ፣ ሰላሙንም ይስጥ ተብሎ እንደተጻፈ ነገሽ ያንተ ነገ በጌታ በኢየሱስም ለበረከት ሆኗል። የሚመቻችሁ እግዚአብሔር ይባርከኛል፣ ይጠብቀኛል እያላችሁ ኮሜንት አድርጉ። ፊቱን ያበራልኛል እያላችሁ፣ ይምረኛል እያላችሁ፣ እግዚአብሔር ፊቱን ወደ እኔ አንስቷል እያላችሁ፣ ሰላሙንም ሰጥቶኛል እያላችሁ አውጁ ድልን። ዛሬ ጠላት ያፍራል። ድል ወደ እናንተ መጥቷል። በናዝሬቱ በጌታ በኢየሱስም አውጁ፣ ድልን አውጁ። በናዝሬቱ በጌታ በኢየሱስም ድል ሆኗል። እግዚአብሔር ፊቱን ወደኛ አንስቷል። ሰላምን የሚስጥ ተብሎ እንደተጻፈ ሰላም ይስጣችሁ። እግዚአብሔር አምላክ ድል ይስጣችሁ፣ አሸናፊ ያደርጋችሁ። በጌታ በኢየሱስ ክርስቶስ ስም ወራሽ ያድርጋችሁ። እግዚአብሔር አምላክ በጌታ በኢየሱስም ፊቱን ያብራላችሁ። በረከታችሁ ይመለስ፣ ጤንነታችሁ ይመለስ፣ ሰላማችሁ ይመለስ። ይሄ ድል ምሽት ነው። ይሄ ምርኮ የምንቀበልበት ምሽት ነው። በናዝሬቱ በጌታ በኢየሱስም ተስፋ የቆረጣችሁ በተስፋ ተሞሉ። እግዚአብሔር ይጠብቃችሁም፣ ደግሞ ይራራላችሁ። ደክማችኋል፣ ከባድ በኃጢአት ስርዓት ውስጥ ትካዜ ውስጥ ያላ ይራራላችሁ። እግዚአብሔር ርኅራኄውን ያብዛላችሁ። ስለ ነጋችሁ ደግሞ ትፈራላችሁ። እግዚአብሔር ይጠብቃችሁ። ብርሃኑን በሕይወታችሁ ላይ በኃይል በመንገዳችሁ ላይ ያብራ። እግዚአብሔር ከቨር ያደርጋችሁ፣ ፊቱን ያብራላችሁ፣ ወደ እናንተ ፊቱን ያንሳ። የእግዚአብሔር ብርሃን፣ የእግዚአብሔር ፊት ሰላም ይሰጣል። እንደ ሰው አይደለም፣ አያውክም፣ አያስጨንቅም፣ ይራራል። በጌታ በኢየሱስም ሰላሙን ይስጣችሁ። እግዚአብሔር ሰላም በሕይወታችሁ ላይ ያብዝ። ጌታ አምላክ የተመሰገነ ይሁን። በቃ ተስፋ ይሁናችሁ። እግዚአብሔር ከደከማችሁበት ከዛላችሁት ዝለት ከፍ ያደርጋችሁ። እግዚአብሔር ይባረክ። ሃሌሉያ። አትፈሩ፣ እግዚአብሔር ከእናንተ ጋር ከአንቺ ጋር ነው፣ ከአንተ ጋር ነው። ዛሬን ያሳየሽ እሱ አይደለም። እንደ ድንገት እኮ አይደለም እዚህ የደረስነው፣ እግዚአብሔር ነው። ነገም ይደግፈናል፣ ነገም ያበረታናል፣ ነገም ያጠነክረናል፣ ነገም ያለመልመናል። ለነገ ተስፋዬ አንተ ነህ በሉት። ለነገ ተስፋዬ ማን ነው? አንተ ነህ። አውጂ። ለነገ ተስፋዬ አንተ ነህ እያላችሁ አውጁ። የምትችሉ ኮሜንት አድርጉ። ሌሎቻችሁ ከኔ ጋር ጸሎታችሁን እንቀጥላለን። ለነገ ብርታቴ አንተ ነህ። ለነገ ተስፋዬ አንተ ነህ። ለነገ ዋስትናዬ ማን ነው? አንተ ነህ። አጋዤ አንተ ነህ። ረዳቴ አንተ ነህ። የምታመነው በአንተ ነው። እኔ ብሄድ ይሻላችኋል፣ አጽናኙን መንፈስ እልክላችኋለሁ እንዳለ እግዚአብሔር አምላክ አባቴን እጠይቀዋለሁ፣ ይልክላችኋል። ምን? ሰላምን መስጠት የሚችል ድልን መስጠት የሚችል ስፒሪት ሆሊ ጎስት ይላክላችኋል እንዳለ መንፈስህን የሰጠህን ሳትሰፍር ያልከለከልከን ማንነትህን የሰጠህን አምላክ አንተን ተስፋ እናደርጋለን። አንተነ ረዳታችን፣ አንተነ ጉልበታችን፣ አንተነ አቅማችን፣ አንተነህ ኢየሱስ፣ አንተነህ ረዳት፣ አንተነህ ብርቱ፣ አንተነህ ጉልበትህ የማይዝል፣ አንተን ነው ሰው መደገፍ የሚችለው። አንተ ሸምበቆ አይደለህም፣ አትሰበርም። አንተ ክፉ ሰው አይደለህም፣ አትለወጥም። አንተ በማንነትህ ቸርነህ
ጠላት ሳለን ወዳጅ ያደረግከን አንተን እንታመናለን። ዛሬም በዚህ ቃልህ፣ ዛሬም በዚህም ጸሎት ካንተ ጋር ባለን ህብረት፣ በዚህ ትጋታችን እግዚአብሔር አምላክ ሆይ እናመሰግንሃለን። ተስፋችን አንተ ነህ። መጽሐፍ ሲናገር በሮሜ ምዕራፍ 15 ቁጥር 13 ላይ የተስፋ አምላክ፣ የምን አምላክ? ተስፋን የሚሰጥ አምላክ በመንፈስ ቅዱስ ኃይል በተስፋ እንድትበዙ እንድትሞሉ በማመናችሁ ደስታን፣ ሰላም ሁሉ ይሞላባችኋል። እግዚአብሔር ምን ማለት? በፌዝ አንተን እንታመናለን የምለው ለዚህ ነው። አያችሁ፣ እግዚአብሔር እንታመናለን። እርሱን በመታመን ደስታን እንቀበላለን። እርሱን በመታመን ሰላማችን ይበዛል። እርሱን በመታመን ጤንነታችን ይበዛል። እርሱን በመታመን ኃይላችን ይበዛል። ምርኳችን ይመለሳል። እርሱን በመታመን ድል ሕይወታችን ይሆናል። እግዚአብሔር አምላክ የተመሰገነና የተባረከ ይሆን። እግዚአብሔር ብርቱ አምላክ ነው። ባለ ምሕረት ጠባቂ ረዳት አምላክ ነውና ለዘላለም የተመሰገነና የተባረከ ይሁን። እግዚአብሔር ቸር ነው። እግዚአብሔር ቸር ነው። ኢየሱስ ለዘላለም ጌታ፣ ኢየሱስ ለዘላለም ጌታ። አመስግኑት ይህንን ጌታ፣ ስሙን ባርኩ ይህንን ጌታ። የረዳችሁን አመስግኑ፣ ያገዛችሁን አመስግኑ። ብርታት የሆንን እናመሰግንሃለን። ተስፋችን አንተ ነህ። ድል ሆነዋል። በቤቴ ላይ ድል ሆነዋል። ሐዘኑ ተገፈፈ። የሐዘኑ ምዕራፍ ተነሳ። ጤንነቴን የከበበኝ እንደ ጉም ተበተነ። ቤተሰቤን ያስጨነቀ ሁሉ ተበተነ። ልጆቼን ያስጠበበ ነገር ሁሉ ተበተነ። በአገልግሎቴ ምዕራፍ የተሰለፈ ሰልፍ ሁሉ ተበተነ። እንዳላምንህ አንተ ላይ እንዳልደገፍ ውስጤን የሸረሸረ ነገር ሁሉ ነፍሴን ያዛላት። ዛሬ በመንፈስ ኃይል ነፍሴን ስለመለስካት በጌታ በኢየሱስ ስም ጠላትም ስላፈረ ተመስገን። አመሰግንሃለሁ። ዛሬ ድል መታወቂያ ይሆናል። በበሬ መቃል ላይ ያንተ ስም ተጽፏል። ኢየሱስ ብያለሁ። ሕይወቴ ላይ ስምን አውጃለሁ። ከዚህ በኋላ ጠላት ነገሬን አይሸረሽርም። ዳግመኛ ጣልቃ መግባት አይችልም። እግዚአብሔር አምላክ ሆይ ጠላትን ስላሳፈርክ አመሰግንሃል። ለስምህ ክብር ይሆን፣ ለስምህ ክብር ይሆን፣ ለስምህ ክብር ይሆን፣ ለስምህ ክብር ይሆን። ድል ሕይወታችን ስለሆነ አመሰግንሃል። አንተን የያዘ አንተን የተደገፈ አንተን ተስፋ ያደረገ ኪሳራ ሕይወቱ ፈጽሞ ሊሆን አይችልም። ይልቁንም አንተን የተመካ አንተን ብሎ የወጣ ሰው ድል ሕይወቱ ነውና አመሰግንሃለሁ በጌታ በኢየሱስ ስም። ከዚህ በኋላ በጀመርኳቸው ሕይወቴ ላይ ባሉ ነገሮች ሁሉ ድል ስለሆነ አመሰግንሃለሁ። በቤቴ ላይ የድል ድምፅ፣ የምስጋና ድምፅ ስለተሰማ አመሰግንሃለሁ። በእርጅና ወራት ኤልሳቤጥን ልጅ አስታቅፈሃል። አብርሃምን ልጅ አስታቅፈሃል። ዛሬ በጌታ በኢየሱስ ስም የማይሰሩ ማኅፀኖች ሁሉ በድል ስለተሞሉ አመሰግንሃለሁ። እግዚአብሔር ሆይ በለመለመ መስክ በረፍት ዘንድ የምታሳድርና የምትመራ አንተ ነውና ረፍት የሚነሳ ጥያቄ ሆኖ ያለ ነገር ሁሉ በኢየሱስም ስለተነሳ አመሰግንሃል። ያለመውለድ ቢሆን ረፍት የሚነሳቸው፣ አለመስራት ቢሆን ረፍት የሚነሳ፣ አለማገልገል ቢሆን፣ ወደ አንተ አለመቅረብ ቢሆን፣ ዝለት ሆኖ ሕይወታቸው ላይ ያወቀ ያለ ነገር ይሄ ነገር ስለተገፈፈ እናመሰግንሃለን። እግዚአብሔር ሆይ ረዳታችንን እናመሰግንሃለን። ወዳጄ አምላክ ሆይ እግዚአብሔር ረዳቴ ሆይ አመሰግንሃለሁ፣ አመሰግንሃለሁ። ለስምህ ክብር ይሁን። ረዳቴና አመሰግንሃለሁ። አቤቱ እግዚአብሔር አምላክ ሆይ ስለ ረዳህን አመሰግንሃለን፣ አከብረሃለሁ። ሕይወቴን ስለተቆጣጠርክ አመሰግንሃለሁ። ጠላት እድል ፈንታ ስለማያገኝ አመሰግንሃለሁ። አዲስ ነገር ስለሚሆን ሕይወቴ ላይ አመሰግንሃለሁ። ሕይወቴ ላይ የድል ድምፅ፣ የድል ዜና ስላስተጋባ አመሰግንሃለሁ። ከዚህ በኋላ በአካል ቢሆን በስልክ የምስራች ስለሚሆን አመሰግንሃለሁ። ጠላት የሮጠው ሩጫ ሁሉ ከንቱ ስለሆነ አመሰግንሃለሁ። እግዚአብሔር ሆይ ለስምህ ክብር ይሆን። አንተ ጠባቂ ነህ፣ አንተ ረዳቴ ነህ፣ አንተ ወዳጄ ነህ፣ አንተ ምርኩዜ ነህ፣ አንተ አቅሜ ነህ፣ አንተ ጉልበቴ ነህ። ጉልበቴ ሆይ አመሰግንሃለሁ። ረዳቴ ሆይ አመሰግንሃለሁ። የኔ አለኝታ፣ የኔ መመኪያ አንተን አመሰግንሃለሁ። ብርቱ ሰልፍ ቢሆን እግዚአብሔር ያንን ስለ ሰልፍ ስለበተንክ አመሰግንሃለሁ። እኔ በማላውቀው ሁኔታ ውስጥ፣ ለእኔ በሚጠብ ነገር ውስጥ፣ ለእኔ ለማወቅ አስቸጋሪ በሆነ ጉዳይ እንኳን ቢሆን እግዚአብሔር ሆይ ቀድመ ጠላቶቼን ስለበተንክ አመሰግንሃለሁ። ቀድመ የያዘኑን ምዕራፍ ስለገፈፍኩ አመሰግንሃለሁ። ጌታ ሆይ አከብርሃለሁ።
ቸርነህ አመሰግንሃለሁ። ልዑል ሆይ ስምህ ይባረክ። ማደሪያ በምስጋና ይሞላ። ድል ስለሰጠኸኝ አመሰግንሃለሁ። ለእኔ ድል አርገሃልና፣ ለቤቴ ምስጋናን አርገሃልና፣ ምስጋናዬ ነህ እንዳለ ኤርምያስ እንዲሁ ለእኔ ምስጋና ሆኗልና፣ እግዚአብሔር ሆይ መቅደስህ ማደሪያ በምስጋና ይሞላ። እናከብረሃለን። ሩቅ በሆንበት በዛ ጉዳይ ላይ እንኳን በጌታ በኢየሱስ ስም ድላችንን ስላፈጠንከው፣ እጃችን ላይ ጉያችን ስላስገባ እናከብረሃለን። አቤቱ መታመኛዬ ሆይ እልሃለሁ። ለስምህ ክብር ይሁን፣ ለስምህ ክብር ይሁን፣ ለስምህ ክብር ይሁን፣ ለስምህ ክብር ይሁን፣ ለስምህ ክብር ይሁን። አመስግኑት ይህን ጌታ። እባርክሃለሁ በሉት፣ እባርክሃለሁ በሉት፣ አከብርሃለሁ፣ አመሰግንሃለሁ በሉት። ወዳጄ ሆነኛልና አመሰግንሃለሁ በሉት። ኢየሱስ ለዘላለም የተመሰገነ ይሁን። መጽሐፍ ሲናገር እንደዚህ ጋር እግዚአብሔርን ሁሌ ምን እለዋለሁ? እባርከዋለሁ፣ ምስጋናውም ዘውትር በአፌ ነው እንደሚል ዛሬ በዚህ ምሽት አመሰግንሃለሁ። ቸርነህና ምሕረትም ለዘላለም ነው። እናመሰግንሃለሁ፣ አከብርሃለሁ። ጌታ የተመሰገነ ይሁን። እግዚአብሔር ቸር አይደል? እግዚአብሔር ረዳት አይደለም? ጌታ ይመስገን። እግዚአብሔር ታላቅ ነው፣ ምስጋናውም ብዙ ነው፣ ለታላቅነቱም ፍጻሜ የለውም ተብሎ እንደተጻፈ አንተን ማመስገን አይደክመኝም በሉት። አመስግኑት። አንተን ከማመስግኑ አልቆጠብም፣ ወደ ኋላ አልበሉት። ለታላቅነትህ ፍጻሜ የለህም በሉት። ከምንም ነገር በላይ የበላይ ነህ አንተ በሉት። አመሰግናለሁ በሉት። ምስጋናውን እናበዛለን። እሱ ታላቅ እንዲሆን አይደለም፣ ለእሱ ፍጻሜ የለውም። እሱ ላይ የሚጨምር ነገር ስላለ አይደለም፣ ለእኛው ለበረከት መንስኤያችን ስለሆነ፣ ለእኛው ለሰላም፣ ለእኛው ለእረፍት መንስኤ ስለሆነ እናመሰግነዋል። እሱ በማንነቱ ታላቅ ነውና ይገባዋል፣ እናመሰግነው ይገባል። ታስዋይ ዛሬ እናመሰግነዋለን፣ እናከብረሃለን፣ እናከብረሃለን። ይሄ ምሽት የድል ስለሆነ፣ ይሄ ምሽት የሐዘን ስላልሆነ መጽሐፍ እንደዚህ ያለ የሚናገረው በሰላም እተኛለሁ አንቀላፋለሁም፣ አቤቱ አንተ ብቻህን በኃይልህ በእምነት አሳድረኸኛልና ተብሎ እንደተጻፈ ይሄ ምሽት ዛሬ ከእግዚአብሔር የተነሳ በሰላም ይሞላል፣ በድል ይሞላል። እርሱ ነው ሰላም የሚሰጠው፣ እሱ ነው የሚያስተኛን። ወንድምና እህቶች፣ እሱ ነው የሚረዳው፣ እሱ ነው የሚያግዘው። ኢየሱስ ለዘላለም ጌታ ነው። እሱ ነው የሚያበረታው፣ እሱ ነው አቅም የሚሆነው። ጌታ የተመሰገነ ይሁን። ሃሌሉያ፣ ሃሌሉያ። ኢየሱስ ለዘላለም ጌታ። ሃሌሉያ። አልፈራም፣ በዚህ ምሽት አልፈራም በሉ። በዚህ ሌሊት አልፈራም። ኢየሱስ ጌታ። አልፈራም፣ ብተኛ አልፈራም እንዳለ እንቅልፌ ጣፈጠ ይሆናል ተብሎ ለተጻፈ በናዝሬቱ በጌታ በኢየሱስ ክርስቶስ እንተኛለን፣ አንፈራም። እንነሳ ይሆን ብለን አንፈራም። ስራ ካለን እንነሳለን፣ ስራችን ካልተቋረጠ እንቀጥላለንና እግዚአብሔር በእኛ ያሰበው ነገር እስኪሆን ድረስ ፈጽሞ በጠላቶቻችን እጅ አንወድቅም። ፈጽሞ ጠላት እንዳሰበው በቤታችሁ ላይ አይሆንም። ስለዚህም የጣፈጠ እንቅልፍ ተኝተን እነሳለን። ኢየሱስ ለዘላለም ጌታ። ጌታ የተባረከ ይሁን። እሱ ነው የምንታመን፣ አንሰጋ። አሜን አሜን። ታምናላችሁ አይደል? በአንተ የታመነችውን ነፍስ ፈጽመ በሰላም ትጠብቃታለህ፣ በአንተ ተማምናለችና ተብሎ እንደተጻፈ ፈጽሞ የሚጠብቅ አምላክን ያለን፣ ፈጽሞ በሰላም የሚሞላ ጥርጥር የማይገባው የማይሰጋበት አምላክ ይሆን እንደዚህ ይፈጸም ይሆን ተብሎ የማይሰጋ የማይተኛ የማያንቀላፋ ማንም የማይዘባበትበት ይልቁኑ እኛም በጠላቶቻችን ላይ እንድንዘባበት የሚረዳ ነቢዩ እንዲህ አለ፣ አምላካችሁን ጥሩ አለ። ምናልባት ተኝተው ይሆን ሰምቶ በእሳት የሚመልስ አምላክ ተብሎ እንደተጻፈ የሚመልስ ሲመልስም በእሳት የሚመልስ የማያሳፍር የሚያኮራ አምላክ ነውና ስሙ የተባረከ። በአንተ የተማመነችን ነፍስ ፈጽሞ በሰላም እንትላታለህ፣ አንዳች እስካትሆን ድረስ ትጠብቃታለህ እንደሚል ጠባቂያችን ሆነ። ድላችንን ዛሬ መለሰ። ኢየሱስ ለዘላለም ጌታ። በሰላም ሞላን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተባረከ ይሁን። ጌታ የተመሰገነ ይሁን። ሃሌሉያ። የሰላማችን ምንጭ ኢየሱስ፣ የሰላማችን ምንጭ ጌታ የተባረከ ይሁን። መጽሐፍ ሲናገር እግዚአብሔር ከክፉ ሁሉ ይጠብቅሃል፣ ነፍስንም ይጠብቃታል። ከዛሬ ጀምሮ እስከ መቼ? እስከ ዘላለም እግዚአብሔር መውጣትንና ምንህን መግባትህን ይጠብቃል ተብሎ እንደተጻፈ ዛሬ በዚህ ምሽት መግባታችንን እንጠብቀው።
ጠዋት መውጣታችንን እንደጠበቀ ደግሞ በዚህ ምሽት ዛሬ መግባታችንን ጠብቆ በሰላም ደግሞ ያሳድረናል። ኢየሱስ ጌታ፣ እሱን የታመነ አያፍርም። እግዚአብሔር ከክፉ ሁሉ ይጠብቃችኋል ተብሎ እንደተጻፈ ዛሬ በኢየሱስ ስም እንዲህ ብለን እንጸልያለን። የምትችሉ በኮሜንት እንደተለመደው ጸሎታችሁን ቀጥሉ። እግዚአብሔር ይጠብቀኛል እያላችሁ ጻፉ። ቤተሰቦችን ይጠብቃል፣ ድል ይሆናል፣ ይጠብቃል፣ ነፍሳችን ይጠብቃል፣ ከክፉ ሁሉ ይጠብቃል። ደግሞም ነፍሳችን ምን ይላል? ይጠብቃል። ውስጣችን ይጠብቃል፣ ውጫችን ይጠብቃል። እግዚአብሔር የተመሰገነ ይሁን። ሃሌሉያ፣ ሃሌሉያ፣ ሃሌሉያ። አያሰጋንም ይሄ ኢየሱስ፣ አያሳፍርም ይሄ ጌታ። ታማኝ ነው ይሄ ጌታ፣ ድል የሚሰጥ ነው ይሄ ጌታ። ኢየሱስ ለዘላለም ጌታ ነው። አሜን፣ አሜን፣ አሜን። መጽሐፍ ሲናገር በሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 3 ላይ ነገር ግን የሚያጸናችሁ ምን የሚላችሁ? የሚያጸናችሁ ከክፉም የሚጠብቃችሁ ጌታ የታመነ ነው። ኢየሱስ ጌታ ነው። የሚያጸና የሚያበረታ፣ እንደ ዋላ እግራችንን በኮረብቶች ላይ በከፍታ ላይ የሚያበረታና የሚተክል የሚጠብቅ ደግሞም ከበር የሚያደርግ ካበረታን በኋላ እንደገና እንዳንሰነካከል የሚጠብቅ ጌታ የታመነ ነው። ሸክም ቢከብድ እንኳን ኑን ያሳርፋለሁ ብሎ እሱ ስፍራውን ሳይለቅ እኛ እንኳን ቦታውን ብንለቅ በምህረት ድግፍ ግፍ ቅፍቅፍ አድርጎ ሁሉን ወደሚችል ጥላ ስር ጎትቶ የሚያስገባ ነው። እሱ ጌታ የታመነ ነው። ታማኝ አምላክ ነው የምናመልከው። በዚህ ጸሎታችን የምናወራው እርሱ ኢየሱስ ለዘላለም የተባረከ ይሁን። ታማኝ አምላክ የታመነ ነው። የምትጠብቀኝ የታመንክ አምላክ ስምህ ይባረክ እያላችሁ ጸልዩ። የሚጠብቀን ጌታ እሱ የታመነ ነው። አሜን፣ 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 አሜን። የታመነ ምን ያለ የታመነ ኢየሱስ ጌታ የታመነ ብንደክም ከዛ ውስጥ የሚያወጣ የሚፈውስ ኢየሱስ ጌታ ነው። መጽሐፍ እንደሚናገር በኢሳይያስ ምዕራፍ 40 ላይ ለደከመው ምንን ይላል? ኃይልን ይሰጣል። ደክሟችሁ ያላችሁ ዛሬ ኃይልን በኢየሱስ መላበስ ሆነላችሁ። ኃይልን መሞላት ሆነላችሁ በጌታ በኢየሱስ። ለደከመው ምን ይሰጣል? ኃይልን ይሰጣል። ጉልበት ለሌለው ደግሞ ምን ይላል? እምወደው ቃል ነው ይሄ ቃል በኢየሱስም የዚህ ቃል መንፈስ ይገናኛችሁ። እግዚአብሔር በኢየሱስም ኃይልን ይስጣችሁ። ከዚህ ቃል የተነሳ ለብርታትን ይጨምራል ያል። ጉልበት ለሌለው ብርታትን ይጨምራል። በጌታ በኢየሱስም ብርታታችሁ ጨመረ። በጤንነታችሁ ላይ መበርታት ሆነ። በቢዝነሳችሁ ላይ መበርታት ሆነ። በቤታችሁ ላይ፣ በጓዳችሁ ላይ በናዝሬቱ በጌታ በኢየሱስ ክርስቶስ መበርታት ሆነ በጌታ በኢየሱስ ክርስቶስ። ኢየሱስ ለዘላለም ጌታ ነው። እግዚአብሔር ዛሬ አቅማችሁን ጨምረ። ለደከመ ኃይልን ይሰጣል። ለደከመ ኃይልን ምን ይላል? ይሰጣል። ጉልበት ለሌለው ብርታትን ይጨምራል። የኔ ኢየሱስ ላንቺ፣ ለኔ፣ ላንተ ብርታትን ዛሬ በጌታ በኢየሱስም በዚህ ምሽት እንደ ብርሃን አበራልን። በጌታ በኢየሱስም እንደ ውሃ አፈሰሰልን። በጌታ በኢየሱስም ኃይሉን ለማገልገል ኃይል አጣችሁ፣ ለማግባት ለመውለድ ኃይል አጣችሁ፣ ለመስራት መባረክ አልቻልኩም ላላችሁ ለእናንተ እግዚአብሔር ሰላም መሆን አልቻልኩም፣ ማረፍ አልቻልኩም ለምትሉ ለእናንተ ዛሬ ኃይል በዛላችሁ፣ ብርታታችሁን ጨመረ። ልባችሁ ለተሰበረ ለደከማችሁ እግዚአብሔር ብርታት ሰጣችሁ። ዳዊት እንዳለ ልባቸው የተሰበረውን ይጠግናል እንዳለ በኢየሱስ ክርስቶስ ስም እግዚአብሔር ጠገናችሁ። ዛሬ ውስጣችሁ ታከመ። ሊሰፋ የማይችለውን ልባችሁን እግዚአብሔር ዛሬ በጸጋው ይሰፋዋል፣ በኃይሉ ይሰፋዋል። ቆዳ ቢቀደድ ይሰፋል፣ አጥንት ቢሰበር ይጠገናል፣ ብረት ይገባለታል። ውስጣችሁ ልባችሁ ግን ለታመመ ለደከማችሁ በጌታ በኢየሱስም የተሰበረውን ልባችሁ እግዚአብሔር ይጠግን። ሰው ልቡ ከደከመ፣ ሰው ውስጡ ከሞተ ውጪው በሕይወት ሊሆን አይችልምና በጌታ በኢየሱስ ክርስቶስ ብትወድ እቺን ስለ ፈውስ ብትወድ ቢቻልህ ትላለህ አለው። ኢየሱስ ጌታ ቢቻልህ ሲለው ቢቻልህ ትላለህ። ለሚያምን ሁሉ ይቻላል። ውስጡን ያበረታው። አያችሁ፣ ከሐዘኑ ከበሽታው ከሞቱ ይልቅ ኢየሱስ ያየው የልቡን ስብራት ነው። ቢቻልህ ለሚያምን ስንቱ ይቻላል? ሁሉ ይቻላል። ስለዚህ አንተ እምነት ስላጣህ ነው እንጂ እኔ ስለማልችል አይደለም እያለው ነው ኢየሱስ። ዛሬ እኛ ስላልበረታን ስለደከምን እንጂ እግዚአብሔር ኃይል ስላጠረው አይደለም። በጌታ በኢየሱስም ልባችሁ ተጠገነ። ልባችን ዛሬ በረታ በኢየሱስ። አሜን፣ 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 አሜን። ልባችን ተጠገነ። የቆሰለው የተሰበረው ቁስላቸውንም
ይፈውሳል እንዳለ በጌታ በኢየሱስ ክርስቶስ ስም በቃ ህመም ያለው ትዝ የሚላችሁ የዛሬ 10 ዓመት 20 ዓመት የኔ ነገር የተበላው የኔ ነገር የተያዘው የኔ ነገር ወደ ታች ማሽቆልቆል የጀመረው ከዚህ ጊዜ በኋላ ነው ብላችሁ ቁስል የፈጠረባችሁ ህይወታችሁ ላይ ጠባሳ ጥሎ ያለፈ ነገር ዛሬ በክርስቶስ ስምና ስልጣን በደሙ ኃይል ይሄ ጠባሳ ተነሳ። ላይታወስ ላይታሰብ ቁስሉ ተፈወሰ። ጠባሳ እስከማይኖረው ድረስ እስኪ እንዲሽር ዛሬ በኢየሱስ ስም ጸልያለሁ። ኢየሱስ ለዘላለም ጌታ። አሜን አሜን አሜን። ልባችሁ ዛሬ ተጠገነ። ኢየሱስ ለዘላለም ጌታ ነው። ሃሌሉያ። እግዚአብሔር ኃይል፣ ፍቅርን፣ ራስን የመግዛት መንፈስ እንጂ የፍርሃትን መንፈስ አልሰጣችሁም እንደሚል በጌታ በኢየሱስም ዛሬ በኃይል በድፍረት በእምነት ተሞላችሁ። እግዚአብሔር መፍራት ብቻ ሆነላችሁ። ሃሌሉያ። ወደ ኋላ እያሰባችሁ ፍርሃት አይሆንም። ወደ ኋላ እያሰባችሁ ጠባሳውን እያሰባችሁ ሐዘን አይሆንም። እግዚአብሔር ጠገናችሁ። እግዚአብሔር ፈወሳችሁ። ሃሌሉያ ሃሌሉያ ሃሌሉያ። በዘጸአት መጽሐፍ ላይ እንደሚናገር የሚፈውስ እግዚአብሔር እኔ ነኝና ተብሎ እንደተጻፈ ሌላ ማንም የለም የሚደርስልን፣ ሌላ ማንም የለም የሚያግዝ፣ ሌላ ማንም የለም አይዞ የሚል፣ ሌላ ማንም የለም ደራሽ መሆን የሚችል ኢየሱስ ዛሬ ደረሰልን። ኢየሱስ ለዘላለም ጌታ፣ ኢየሱስ ለዘላለም ጌታ። ሌላ ማንም የለም የሚፈውስ እኔ ነኝ እንዳለ እግዚአብሔር ራሱ ይፈውሳችሁ። አልለወጥ አልቀየር ያለ ገንዘብ ብዙ ወጥቶ ሕክምና ውስጥ ገብቶ ብዙ መንገድ ተኪዶ አልቀየር ያለ ስራ ደግሞ ቢሆን በወዳጅ በዘመድ እስካሁን ሊቀየር ያልቻለ እግዚአብሔርን ብቻ ተስፋ ያንተ ነው ብላችሁ የጠበቃችሁ ለናንተ ዛሬ መልእክቴ ይህ ቃል ነው። በጌታ በኢየሱስም የሚፈውሳችሁ እግዚአብሔር እርሱ ብቻ ነው። በኢየሱስም እጁን ይላክላችሁ፣ ይፈውሳችሁ። እግዚአብሔር ኃይሉን ይስጣችሁ። ኃይሉን ብቃት ይሁናችሁ፣ ችሎታ ይሁናችሁ፣ ጉልበት ይሁናችሁ። ፊልጵስዩስ ምዕራፍ 4 ቁጥር 13 ላይ የምናውቀው የምንወደው ቃል እንደሚናገር ኃይልን በሚሰጠኝ በክርስቶስ ስንቱን ሁሉን እችላለሁ እንዳለ ሁሉን ወደሚችል ጥላ ስር ያድራል እንዳለ ወደዛ ጉያ እግዚአብሔር ዛሬ ስቧችኋልና አስገብቷችኋልና። እስከ ዛሬ ሁሉ እምቢ ብሏችኋል። ሁሉ ተበላሸብኝ፣ ሁሉ አስቸግሮኛል፣ የምሰራው ሁሉ ይከሽፍብኛል፣ የሚይዘው ነገር ሁሉ አልሳካል። ለእናንተ ነው የምስራች ይህ ቃል ኃይልን በሚሰጠኝ በክርስቶስ ስንቱን አንዳንዱን አይልም፣ አልፎ አልፎ አይልም፣ ሁሉን። ይህ ቃል ደግሞ በእግዚአብሔር ቃል የተነገረውና ዛሬ በሁሉ ላይ ድል ሆነላችሁ። በጤንነት በስራም ቢሆን በአገልግሎት ቢሆን በቤታችሁ በትዳርም ቢሆን በጌታ በኢየሱስ ስም የእግዚአብሔር ችሎታ በእናንተ ላይ ተገለጠ። በሁሉ ላይ ድል ሰጣችሁ። በጌታ በኢየሱስ ስም በሁሉ ላይ አሸናፊ ያደረጋችሁ፣ የበላይ ያደረጋችሁ፣ በሁሉ ላይ ገዢ ያደረጋችሁ፣ በሁሉ ላይ በጌታ በኢየሱስም አሻገራችሁ። ገደብ ተሰርቷል፣ ድል ይሆናል። ዛሬ አጥር ሰርቶባችኋል። ከዚህ አታልፍም አያልፍም ጤንነታችሁ ተብሏል። ከዚህ አያልፍም ስራችሁ፣ ከዚህ አያልፍም ትዳራችሁ፣ ከዚህ አያልፍም ሰላማችሁ ብሎ ጠላት ያሰመረውን መስመር ዛሬ በእግዚአብሔር ኃይል አጥፍታችሁ ድልን ተቀብላችሁ መሻገር ሆነላችሁ። በጠላቶቼ ፊት ራሴን በዘይት ቀባ ተብሎ እንደተጻፈ እግዚአብሔር ወደ ድሉ ምዕራፍ አሻገራችሁ። ድሉ ወዳለበት አንተ ምስጋና ይነ ተብሎ እንደተጻፈ ምስጋና ወዳለበት እልልታው ወዳለበት እግዚአብሔር በጌታ በኢየሱስም ዛሬ አሻገራችሁ። ለእናንተ ማሰባትን ሐሳብን ያውቃለሁ፣ ፍጻሜም ተስፋ እሰጣችሁ ዘንድ የሰላም ሐሳብ እንጂ የክፉ ሐሳብ አይደለም እንዳለ ለእናንተ ማሰባትን ሐሳብን ያውቃል። ወደዛ ሐሳብ ዛሬ መሻገር ሆነላችሁ። በጌታ በኢየሱስም ኤርሚያስ ይህንን መልእክት እንደሰጠን እንዲሁ በጌታ በኢየሱስም ዛሬ ኤርሚያስ የለም ያለነው እኔና አንቺ እናንተንን እግዚአብሔር ወዳሰበልን በጌታ በኢየሱስም የድልን መንፈስ ይዘን መሻገር ሆነልን። ወደዛ ፍጻሜ የኔ ፍጻሜ ተስፋ የሰላም ሐሳብ ነው እንዳለ አሁን ሰላም የለም፣ ወደ ሰላሙ ምዕራፍ ገባችሁ። አሁን ደስታ የለም፣ አሁን ረፍት የለም፣ ሁከትን ያለው ከዚህ ምሽት ከዚህ ሌሊት ጀምሮ በዚህ ጸሎት በጌታ በኢየሱስ ምልክትነት እግዚአብሔር ሰላም ወደላበት በድል አሻገራችሁ። በቃ ራሳችሁን፣ ህይወታችሁን፣ ስራችሁን ዛሬ ስጡት፣ ለእግዚአብሔር ስጡት። ወደዛ እሱ ወዳሰበው ወደማይጠረጠረው አንተ መታመኛ ይሄን እላለሁ ተብሎ እንደተጻፈ ስጡት። ምሳሌ ምዕራፍ 16 ቁጥር 3 ላይ እንደሚናገር ስራህን ለእግዚአብሔር ምን አደራ ስጥ፣ ሐሳብህም ትጸናለች ተብሎ እንደተጻፈ ሰጠው። ዛሬ ስራዬን ሰጠው በሉት። ድል ስለምፈልግ ሰጠው። አንተ ስለማትሸነፍ ለአንተ ሰጠው በሉት። አንተ ስለማትበገር፣ አንተ ታማኝ ስለሆንክ፣ አንተ ስለማትጠረጠር ሰጠው። ስጡት ዛሬ
ስራዬን ያለው አይደለም በምሳሌ መጽሐፍ። እናንተ ደግሞ ጤንነታችሁን ስጡት፣ ስራችሁን ስጡት፣ ቤታችሁን ስጡት፣ ማኅፀንሽን ስጭው። እግዚአብሔር ይችላል። የሐናን ማፀን እንደከፈተ ያንቺን ማፀን ይከፍታል። ደጆቻችሁ ይከፈታሉ። እግዚአብሔር የሚከፍት አምላክ ነው። በጌታ በኢየሱስ ስም ስጡት። ለሱ ላንተ ሰጠው በሉት። ላንተ ሰጠው፣ ሁሉ ነገር ላንተ ሰጠው። ስራ ቢሆን ሰጠው፣ አገልግሎት ቢሆን ሰጠው፣ ቤቴን ልጆቼን ስጡት። ላንተ ሰጣለሁ በሉት። ኢየሱስ ጌታ። ሃሌሉያ። መንገዴን ለእግዚአብሔር አደራ ስጥ፣ በእርሱ ታመን እርሱም ያደርግልሃል ተብሎ እንደተጻፈ በጌታ በኢየሱስም መንገዴን ላንተ ሰጠው። ላንተ አደራ ለማትበለው በፍጹም በጌታ በኢየሱስም ሰጥቻለሁ። ዛሬ እኔ እጅ ላይ የሚቆይ አንዳች ነገር የለም በሉት። የምትችሉ በኮሜንት እንደተለመደው ኮሜንት እያደረጋችሁ እኔ እጅ ላይ የሚቆይ ነገር አይኖርም በሉት። ላንተ ሰጣለሁ በሉት። ሁሉ ነገሬን፣ ልጆቼ ላንተ፣ አሁን ነኝ የወለድኳቸው ላንተ ሰጣለሁ። አዎ ስራውን የጀመርኩት እኔ ነኝ፣ ግን በአንተ ነውና የጀመርኩት ላንተ ሰጣለሁ በሉት። ሰጣለሁ። በሩቅ ያሉ ቤተሰቦቼ ላንተ ሰጣለሁ። የጸለይኩትን ጸሎቶች ሁሉ ላንተ መልሼ እሰጥሃለሁ። አንተ አደራ የምትበላ አምላክ አይደለህም። በእርሱም ታመን ተብሎ ታመናለሁ። ትሞክር እስቲ ልሞክር ብዬ አይደለም ስሰጥህ ግን እስቲ ደግሞ እኔ ሞክሬያለሁ አሁን አንተ ሞክር ብዬ እግዚአብሔር እንደዛ አይደለም። በአንተ ታመናለሁ እንደሚል ታምኜ ነው የምሰጥህ። ማታሳፈር እንደሆንክ እያወቅኩ እያመንኩ ነው የምሰጥህ በሉት። ኢየሱስ ጌታ ነው። እርሱ የሚያደርግልሃል እንደሚል አንተ ዓለም የምታደርግ አምላክ ነህ። የሚከለክልህ አንዳች የለምና ይሄ እየገባኝ ለአንተ ህይወቴን እሰጥሃለሁ በሉት። ኢየሱስ ለዘላለም ጌታ። አሜን፣ 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 አሜን። ሃሌሉያ፣ ሃሌሉያ። እግዚአብሔር ኃይል የሚሰጥ ነውና፣ እግዚአብሔር ባለ ብዙ ቸርነት ነውና ጌታ የተመሰገነ ይሁን። ዛሬ ህይወታችን በኃይል ተሞልቷል። መጽሐፍ በኤፌሶ ምዕራፍ 3 ቁጥር 20 ላይ ይህን ቃል እናውቀው አይደለም አንድ ላይ ዛሬ እናውጀው። እንግዲህ በእኛ ውስጥ እንደሚሰራ ኃይል መጠን ከምንለምነው ወይም ከምናስበው ሁሉ ይልቅ እጅግ አብልጦ ሊያደርግ የሚቻለው አምላክ ነው ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስም ለሚቻለው እንደሚል አንተ የሚቻልህን ሁሉን እጅግ አብልጠህ እንደውም ከምናስበው ያንተ ሐሳብ ከኔ ሐሳብ ሁሉ ይበልጣል እያልን ከምትችል አምላክ ነህና ለአንተ ሰጠው በሉት። ሁሉን መስራት የምትችልህና ለአንተ ሰጠው። ሁሉን ማድረግ የምትችልና ለአንተ ሰጠው። ሁሉን መቀየር የምትችል የሚከለክልህ ሚሳንህ የሚገድብ አንዳች ኃይል የለምና ለአንተ ሰጠው። ሁሉን ነገር ለአንተ አሳልፈ የሰጠው ሁሉን ነገር ለአንተ አሳልፈ የሰጠው እግዚአብሔር አምላክ የተመሰገነ ይሁን። ቸር ነውና ይሄ ጌታ በጌታ በኢየሱስ ክርስቶስ በቸርነቱ በኃይሉ በብርታቱ በጌታ በኢየሱስ ክርስቶስ ዛሬ ድልና ኃይልን ሰጥቶናል። በጠላቶቻችን ፊት አላፈርንም። በጠላቴ ፊት ራሴን በዘይት ቀባ ገበታን አዘጋጀህልኝ እንደሚል እግዚአብሔር ዛሬ ገበታን አዘጋጀልን። ድል ለኛ ሆኗል። ለሰይጣን፣ ለአጋንንት፣ ለጨለማ፣ ለጠላቶቻችን ውርደት ሆኗል። አሸናፊነት ለኛ ሆኗል። አሸናፊው እግዚአብሔር ከኛ ጋር ነውና ድል ለኛ ሆኗል። ማሸነፍ ለኛ ሆኗል። ብርታት ለኔና ላንቺ ሆኗል። ኃይል ለኔና ላንተ ሆኗል። ለቤተሰቦች ቸርነት ሆኗል። ፈውስ ለሚያስፈልጋቸው ፈውስ ሆኗል። ደጅ መከፈት ለሚያስፈልጋቸው ደጅ መከፈት ሆኗል። ምህረት ለሚያስፈልጋቸው ምህረት ሆኗል። ጸጋው ለሚያስፈልጋቸው ጸጋ በስቷል። በጌታ በኢየሱስ ክርስቶስ ለኔና ላንቺ እንደዚህ ይሆናል። የእግዚአብሔር ርኅራኄ፣ የእግዚአብሔር ቸርነት፣ የእግዚአብሔር ጥበቃ ሆኗል። በጌታ በኢየሱስ ክርስቶስ የቀረውን ምሽታችን ላንተ ሰጠን። ሌሊቶቻችን ላይ በጌታ በኢየሱስ ክርስቶስ አስደናቂ የሆነ ህልምና ራእይ ይገለጥ። ቸርነትህን በኢየሱስ ስም በእኛ ላይ አድርግ። በሌሊቶቻችን ላይ አንተ ሁን። ህልሞቻችን ሁሉ ከአንተ ይሁኑ። ከጨለማ የሚጀምር ፍላጻ ሁሉ የተሰበረ ይሁን። ጠላት አይከናወንለትም። ነገ ማለዳ በጌታ በኢየሱስ ክርስቶስ ስም የምስጋናና የድል ድምፅ ስለምንሰማ እናመሰግንሃለን። በምስጋና ጀምረናል። እኔና ወንድምና እህቶቼ በጌታ በኢየሱስ ክርስቶስ ስም እግዚአብሔር ሆይ በምስጋና እንጨርሳለን። ለስም ክብር ይሁን። ድላችን ሆይ፣ ምስጋናችን ሆይ ክብር ይገባሃል። እናከብረሃለን። ጌታ ሆይ ይረዳህን ከ30,000 ህዝብ በላይ ደርሰናል። ትጉና ጸልዩ የሚል ራእይ ሰተህን ይኸው በማታና በሌሊት በጸሎትን ተጋለን። ትጋታችን አንተነ፣ ኃይላችን አንተነ። አሁንም ስለምታበዛን ቁጥራችንም ትጋታችንም እየጨመረ ስለሚሄድ እናመሰግንሃለን። ለስም ክብር ይሁን። እግዚአብሔር አምላክ የተመሰገነና የተባረከ ይሁን። ጌታ መልካም ነው። እግዚአብሔር መልካም ነው። ወንድሞቼና እህቶቼ
እናንተ 30,000 እግዚአብሔር ረድቶን ቁጥር ደርሰናል። አሁንም ትጋታችን ይቀጥላል። ይህን ድምፅ የምትሰሙ ለሌሎች ሼር አድርጉላቸው። ይጸልዩ፣ ይትጉ። ያልተቀላቀሉ ይህንን የቻናል ይቀላቀሉና ባሉበት ሆነው እየሰሩም ቢሆን ተደብቀው እንኳን በተለያየ አረብ ሀገር ውስጥ ሆነው ደማቸዋል እህቶቼና ወንድሞቼ ለመጸለይ አስቸጋሪ ሁኔታ ውስጥ ያሉ ሰዎች ሊኖሩ ይችላሉ። ምናልባት ቸርች መሄድ የማይችሉ በቦታው ተገኝተው ተሰብስበው ህብረት ማድረግ የማይችሉ ሰዎች ሊኖሩ ይችላሉ። ህብረት የናፈቃቸው ወንድሞች በህብረት ቢቀመጡ ነው መልካም። በዛም በረከትም ብሏል አዟል ተብሎ እንደተጻፈ እንዲሁ በረከት መካፈል የሚፈልጉ ተካፋዮች የሚፈልጉ ብዙዎች ሊኖሩ ይችላሉ። በአካል ለቸርች የራቁ ሰዎች ለነሱ ዛሬ ይህን ሼር አድርጉላቸው። አብረውን ይጸልዩ፣ ህብረቱን ይቀላቀሉ፣ ትጋታቸው ይጨምር። ብዙ ኮሜንት እንሰማለን በጌታ ያልሆኑ ፕሮቴስታንት ያልሆኑ ግን አብረው የሚጸልዩ ለነሱም የመበረታትና ወደ እግዚአብሔር የመቅረብ ምክንያት ልንሆን እንችላለንና አንድ ሰው ደግሞ ልንታደግ ልናድን እንችላለንና ሼር አድርጉላቸው። የተስፋ የቆረጠ ራሱን ማጥፋት የሚፈልግ በሆስፒታል ውስጥ ሆኖ ተጨንቆ ያለ ታፍኖ ያለ በብዙ ነገር ውስጥ ያሉ ሰዎች ሊኖሩ ይችላሉ። ይህን ድምፅ የሚሰሙ እኛ ላንደርስላቸው እንችላለን። ድምፃችን ግን በአንድ ሜሴጅ ሊደርሳቸው ይችላልና ሼር አድርጉላቸው። አብረውን እንዲተጉ አብረውን እንዲጸልዩ። እግዚአብሔር የተመሰገነ ይሆን። እግዚአብሔር ቸር አምላክ ነው። ለስሙ ክብር ይሁን። ጸሎታችን ይቀጥላል። ጌታ የተመሰገነ ይሁን። እናንተም ጸሎታችሁን አታቋርጡ፣ ጸልዩ። እግዚአብሔር ይመስገን። ጸልዩ። እግዚአብሔር ዛሬ የድልና በጠላቶቻችን ፊት እግዚአብሔር ምርኮን የሚሰጥበት ምሽት ነው ብለናል። እግዚአብሔር ይህን ምሽት ለዛ አድርጎታል። አታቋርጡ፣ ጸሎታችን ይቀጥል። ኢየሱስ ጌታ ነው።